ትሙት ምንም እኮ ለቋጣሪ የማይመች ቡድን ያለኝ ግባናው ተው አርሰናል ምንድነው ያርሴ ፋሚሊ ፈዛችኋል እኮ እንዴት ነው ነገሩ ቼልሲም በሜዳችን አሸንፈን እኮ ነው የመጣነው ኮፒ ሊግ ሼር ያረጋችሁ ላኩላቸው ራያይን አባት ትዘያለሽ ከጉድ ነው ወጣኝ ራያ የኔ ድመት ግባናው ተው አርሰናል የዋንጫው ጌታዬ ነው እሺ ያሳይ አሁንም ምክንያት ፈልግልኝ ተጸዳዳውብ አስቀሰንኩ ኩኩሬላ ስላልገባ ነው ኩኩሬላ ስለሌለ ነው ኢስታፋው ስለሌለ ነው እንጂ ታሸንፊ ነበር እንዴት ሰው 11 ጨዋታ ሙሉ ምክንያት ይፈልጋል ወርሰከደስ ማንም ነው ማቆመን ገባሽ አይደለ እንደውም ሶስተኛው ዓለም ጦርነት ይነሳ በቃ እንግሊዝም አለችበት በቃ አረ ወያላ ቼላው ቆይ ምንድነው በእናትህ ስለዚህ ጋር ምግባር አልተማራችሁም እንዴ ተቆጣችሁ አላደጋችሁም እንዴ ምንድነው ኔቶ አፈር ያስበላ ወያላ መቀለጃ አደረከኝ ምንም አጣመጣም ወያላ ምትበላ መስሏል አድርገን ነው እንበላው ዋንጫውን ሰፍ እንዳልክ ማለት ነው ሊበሉት ነው ሊበሉ ነው ይያልክ ሰፍ እንዳልክ ሰፍ ቢስሚላ ሰፍ ነው እናረጋችሁ ራያ ማለት ነው ራያ በኢየሱስ በቃ በጣም ጀግና በረኛ ነው አርሰናል ግን ማለት ነው አርሰናል ሊጉ ላይ የማይረባ ቲም ቢኖር አርሰናል የማይረባ በቃ እንደዚህ ነው እንኳን ነው የምታዩት ከሳምንት እንኳን ነው የምታዩት በጣም ነው ያስጠላው በጣም ያስጠላ ኳስ አሎ ቼላውን ቤቴ ላይ ጠርቼ ተጸዳዳሁበት ይችላል አርሴ ይችላል እንግዲህ ምንም ማድረግ አይቻልም አቋማ የራሱ ቋጠሮ ላይ ነበረ በዛ ቋጠሮ ተዳከመ እንደዛ ሆኖብን ነው እንጂ ታውቃላችሁ አቋማ ፊቱን ካዞረብን መርዝ ነው እንግዲህ ግን አንድ እውነት እመኑ ከአቋማ ሲኦና ከንቲባ የተሰጠ ትልቁ መግለጫ አርሰናል ዋንጫ አይበላም ወጪ ነው ቆምቢ ይሄንን ነው ማመን ያለብሽ ይሄንን እኛ በእኛ ቋጠሮ ተዳክመን ነው በቃ ወንድም ጥላች የለ አይዞን በለና አይዞን በቃ ገብተለጥ በል እሺ ባራስታሞሉ አጥናለጥ በልኝ ፎቃ ካያው እዚህ ጋር ያው ቼላው ህጋዊ ሚስቴ አንቀባረርሽ እኛ ጋር የለንደን ክለብ ብሎ ቀልድ የለም ለንደን ያለው አንድ ክለብ ነው ማነው እሱ አንድ እናት ወለደች ቡድን እናት ወለደች ለንደኒስ ብሉ የምትለው ነገር ገብተራት ብላ ወረኛ ስታወሩ እንዳልሰማ አርሰናል ብቻ ነው ለንደን ውስጥ ያለው ትገባለህ ማንም ቼላው ጉድ ሰራ ድሮስ ቼላን ተማመኝ ቼላው የወያለው ሚስቱ ናት በቃ እየለች ነው የምታፈነድደው ኤቭሪዌር በቃ የለንደን ኩሬት ብሉ ምን እንዳትል የለህም ወጥ እንዴ አንድ ጨዋታ በ11 ተጫዋች መጨረስ ያቅታል ኤቭሪ ጌም የመጀመሪያው ጨዋታችሁ ላይ ካይሴዶ ወጣ አሁን ደግሞ ፔድሮ ኔቶ ወጣ ምንድነው ቆይ ሴት ፒስ ኤፍሲ ቆይ ስላንቺ እናወራለን ሴት ፒስ ኤፍሲ 2 ጎል ከሴት ፒስ
ኢማጂን 2 ጎል ከሴት ፒስ ፕሪሚየር ሊጉን አግማማችሁት። አርሰናሎች ፕሪሚየር ሊጉን አግማማችሁት። የምሬን ነው የምላችሁ። በኦፕን ፕሌይ አንድ ጎል እንኳን አናይም። ግን ዊን ኢዝ ዊን። በዚህም በዛም አሸንፋችሁ ወጣችኋል። ነገር ግን የቼላው ነገር እኔ ሁለተኛ ቼላን ተማመኝ የምን ያስጠለላ ቼላው በቃ ተባረኩ። ከቻምፒየንስ ሊግ ሁላኩ ወጣችሁ። በቃ ትወጣላችሁ ከቻምፒየንስ ሊግ ስፓታችሁ። ለቻምፒየንስ ሊግ ስፓታ እንኳን አትሸካሸክም። ለኔ እኮ አሪፍ ነው። ለኔ ጥላል። ቆይ ማን ነው የፈቀደልን እኛ 2-1 ዝም ብለን እንድናሸንፍ? ቼልሲ በቀይ ኧረ አቢዩዝ አታርጉ እናንተ ዴ ቀስ ብላችሁ ተጫወቱ። የምሬን ነው የምላችሁ። ይኸውልህ 19 ቲም ብትቋጥሩ ምንም አታመጡም። ቼልሲ የካራባኦ ካፕ ልትበቀለን። ኧረ በእናትህ በቃ ኧረ ዴ ቼላው ህጋዊ ሚስቴን አንቀባረርኳት። እየማው አንቀባረርኳት ራሱ የሚለው አይገልጸውም። ከኔ ጋር መሳፈጥ ይኸውልህ ትርፌ ነው። ይኸውልህ አርሰናልን አየሁ አይደለ? እንደዚህ አይነት ነበልባል ቡድን ነው። ይኸውልህ ቼላው ህጋዊ ሚስቴን እናቴ ወለደች። በቃ ከኔ ሊያስጥል አይችልም ማንም ማለት ነው። እንለያለን እኛ። ይኸውልህ ይሄንን ዋንጫ ጥረን ግረን በራሳችን ነው የምንበለው። የማንንም እገዛ አንፈልግም የማንንም ማለት ነው። ዋንጫውን ከመብላት ደግሞ በተለይ የለንደን ክለብ ሆኖ ማንም አባቱ አስቆመኝ። ማንም አባቱ እያንዳንዱ ማለት ነው የኔ ተወይ ነው። እወጋዋለሁ እያንዳንዱ ማለት ጀማው እንችላለን። አሸንፈን ወተናል። ገና የጅማሬው ነው። ቀውጤ ኢቨንት የነበረን ኢቨንት ላይ ለነበራችሁ በሙሉ ስለመጣችሁ በጣም አመሰግናለሁ። እወዳችኋለሁ። ከሞን ሲጀመር ማለት ነው እኔ በህይወቴ ተሳስቼ አላውቅም። ዛሬ ግን ለቼልሲ መቋጠሬ ስህተት መስሎ ተሰማኝ። ምን አይነት ላም የሚባል አሰልጣኝ ላም የሆነ ላም ከላም የማይሻል ላም እንኳን ወተት ትሰጣለች እበት የሆነ አሰልጣኝ ምንድነው? ምን አይነት ቼልሲ ነው እንደዚህ የፈራረሰ? ለቋጠሮም አትሆኑ ድሮም ማለት ነው የለንደን ክለቦች ለማንቸስተር እንጂ የምትሰግዱት ለዚህ በዘበዝ ወያላ ቲም መስገድ አታውቁበትም። እኛ ሁሌ ከአርሰናል ጋር እንጮት እንዴ ለእናንተ ሲባል ነጥብ ለማስጣል። አንድ ትልቅ እውነት አልንገራችሁ፣ ራሴን ላሞኛል። ግን አንድ ሁላችንም ማወቅ ያለብን ነገር ነው ታውቃላችሁ። ሲቲ እያንዳንዱን ጨዋታ ማለት ነው በራሱ እጅ ነው የሚወስነው ለዚህ ዋንጫ። እግዚአብሔርን አርሰናል እኔ እውነት በዛሬ ጨዋታ በስነ ስርዓት እንደሚበላ ነው እያሳየ እየተመለከትኩ ያለው። ስለ ሁሉም ነገር የተጣለው ሲቲ በራሱ እጅ ነው ያለው። ሁሉም ነገር ላይ ሁሉም አጨዋወቱ ላይ ማለት ነው ዊን ያስፈልጋል። ገብቷል። እሱን እውነት የሚያደርግ ከሆነ ማን ሲቲ በእርግጠኝነት ይበላል። ግን አርሰናል በዚያ ጨዋታ ከቀጠለ ምንም ላይበላ የሚችልበት ፕሮባቢሊቲ የለም። በፈጣሪ ቼልሲ እኔ ራሴን አመመኝ በቼልሲ ቀይ ካርድ ዝም ብሎ በቀይ ካርድ እግዚአብሔር ምንድነው ቀይ ካርድ ያላችሁ ችግር? ፔድሮ አንተ የማይደረግ በፍጹም ካንተ የማይጠበቅ ነገር ነው የደረገው። እንደዛ ሰዓት ላይ ጭራሽ የማይጠበቅ ነገር እንዴ ራያ በፈጣሪ ስም አሁን ሳንቼዝን አየሁ እኮ በመድኃኒዓለም ዛሬ ራሱ ወይኔ ተቃጠልኩኝ እኔ ወይኔ በፈጣሪ ተፍረው ለእናንተ ማስክ ችግር ሌላ ሆነባችሁ። ማንቸስተር ዩናይትድ አሸንፏል። እንግዲህ የራሳችንን እድል በራሳችን ነው የምንወስነው፣ በአርሰናል አይደለም። በቃ ከዚህ በኋላ ያለቀ ጉዳይ ነው።